ሰላም አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ደግሞ ዳቦ እንጋግራለን። ዳቦ ለመጋገር የሚያስፈልገን ነገር ምንድን መሰላችሁ? ካሜራ፣ ቤኪንግ ፓውደር፣ ስኳር፣ ከዛ ጨው፣ ከዛ 2 እንቁላል። ከዛ እንቁላላችን እናደርጋለን። ከዛ በኋላ ትንሽዬ ማንኪያ ጨው እናደርጋለን። ከዛ ቤኪንግ ፓውደር፣ ከዛ ቤኪንግ ፓውደር 1 ማንኪያ እንጠቀማለን። በትልቁ ማንኪያ ከዛ 1 ማንኪያ ካሜራ ወይም እርሾ፣ ከዛ ስኳር እንደየፍላጎታችሁ ነው። ለየፍላጎታችሁ 3-4 ማንኪያ ማድረግ ትችላላችሁ። እኔ በዚች መለኪያ ስላለችኝ በዚች 1 ተጠቀምኩ ማለት ነው። ጣፋጭ የሚፈልግ በጣም ጨመር ማድረግ ይችላል። እኔ ግን ብዙ ጣፋጭ አልፈልግም። ከዛ ውሃ እናፍላ። ከዛ ትንሽዬ ውሃ እናደርግበታለን። ከዛ 1 ሲኒ የሚሆን ዘይት እናደርጋለን። ከዛ ይሄንን እናዋህደዋለን። በደንብ እንመታውና ለተወሰነ ደቂቃ እንተዋለን። ለ5-10 ደቂቃ እንተዋለን ማለት ነው። ከዛ ስንመለስ እንገናኛለን። እሺ ዱቄታችንን ስንመለስ እናዋህዳለን። ለ5 ደቂቃ እንተዋለን። ውዶቼ ተመልሰናል። ሊጣችን እንደዚህ ሆኗል። ካሜራችን ይሁት እንደዚህ ሆኖ ውክት ብሏል ማለት ነው። ከ5 ደቂቃ በኋላ ነው የተመለስኩትኝ። እኔ ቶሎ እንትን ማለት ስላለብኝ ምሳ ማቅረቢያ ሰዓት ስለደረሰ ቶሎ አልቼ ወደ ምሳ ማቅረብ ልሄድ ስለሆነ ማለት ነው። እናንተ 10 ደቂቃ ምናምን ማቆየት ትችላላችሁ። ከዛ የዱቄት መለኪያ ያለችኝ ራሳችን ብቻ ስለሆነ የምጋግረው እኔ በዚች 4 ነው አደረገው። እስከ 5-6 ድረስ ይችላል ማለት ነው። ካሜራው ማለት ነው። ቅመሙ ይችላል ያኔ። እንደዚህ እናደርግና እናሸዋለን ማለት ነው። በደንብ እናሸዋለን። እዚህ ላይ የፈለጋችሁትን ቅመም መጠቀም ትችላላችሁ። እንደ ሀገራችን እንደ ኢትዮጵያ ይሁንልን ካላችሁ ትንሽዬ ነጭ ቅመም፣ ጥቁር አዝሙድ እኔም አሁን እጠቀማለሁ። በጣም ነው የሚጥመው። ጥቁር አዝሙድ ስታረጉበት አብሽ ካላችሁ አብሽ የሀገራችንን ዳቦ ጣዕም ይሰጠናል ማለት ነው። እዛ ጥቅሙን ሀገራችንን አስታውሰን እንበላለን ማለት ነው። ውዶቼ ሁልጊዜ ኮብዝ ጋር ትዳረጉ። እሺ ቤታችሁ ዱቄት ካለ እንደዚህ ቦክት አድርጉ። መደሞች ምንም አይሉ፣ ደስ አይላቸውም። ደስ ባይላቸውም ግን ምንም አይሉ። እየመረራቸውን ቢሆን ይወጡታል ለማሰራት ሲሉ ማለት ነው። እኛ ደግሞ ብልጥ መሆን አለብን። በቃ ሲናገሩን ራሱ ተውት ሰምተን ማለት ነው። ሰምተን እንዳልሰማ ምን ያደርጉናል? ምንም አያደርጉንም። ስራና ስራችን ብቻ ነው። አንድ ቀን ተኝተን ከዋልን ስለማያሰሩ ራሳችንን መጠበቅ አለብን። እነሱ እንደዚህ ናት፣ ትደፋለች፣ ታቦካለች፣ ትበላለች ቢሏችሁ እናንተ ምን አያገባችሁ? ምን ቸገራችሁ? አያውቁ ማንነታቸውን አናውቅ፣ ማንነታችንን አያውቁ። የሚገባ ጤናችንን ብቻ መጠበቅ አለብን። ራሳችንን መጠበቅ አለብን።
ሁልጊዜ ደረቅ ኩብዝ የምንበላ ከሆነ ስራ ራሱ መስራት አንችልም ጋይስ። ስራ ካሰራን ደግሞ አንድ ቀን ራሱ አያሳድሩንም። ስለዚህ ራሳችንን መጠበቅ አለብን ውዶቼ። በሰዓቱ ቁርሳችሁ መብላት አለባችሁ። በሰዓቱ መስራችሁ ያገኛችሁትን ትንሽ ትንሽ ነገር፣ አልበለዚያ ጉልበታችን ይደክማል፣ ስራ መስራት አንችልም። በዛም ላይ ደግሞ ጤናችን ይስተጓጎላል። ቪታሚን እጥረት ሁሉም አሁን እያንዳንዱ ሸቃሊት ሐኪም ቤት ስንሄድ ምንድን ነው የምንባለው? የቪታሚን እጥረት ነው የምንባለው አይደል? ለምንድን ታውቃላችሁ? በሰዓቱ አንበላም። ሴላችን ከሞተ በኋላ ነው የምንበላው። ይችን እንጨርስ፣ ቆይ ይችን ልጨርስ፣ ቆይ ይችን ልጨርስ እያልን አንበላም በሰዓቱ እና ስለዚህ ነው እላችኋለሁ ውዶቼ፣ የእነሱ ምግብ እየሰራችሁ በጎን ደግሞ ለራሳችሁ ሁሌ እንኳን ባይሆን አንዳንዴ ለራሳችሁ ማሰብ አለባችሁ። ማስተዋል ራሳችንን ነው። አሁን 85% ጤና በሽተኛ ሆኖ ነው የሚሄደው አይደል ሀገሩ ሲገባ። እኛ ግን የምናየው አሁን ይችን የወሯን ብር ብቻ ነው። የወሯ ደርሳ ቆጥረን ወደዛች ውስጥ እንልክ ማለት ነው። ሀጣ እንጀራ ለመግዛት እንኳን እንሳቀቃለን እንደኔ ከሆነ ማለት ነው ውዶች። የእንጀራ ብር እንኳን አናስቀርም። ብሩ እጃችን ሳይገባ ወደ ኢትዮጵያ ነው የምንልከው። ራሳችንን አናስተውልም። ግን ቆም ብለን ስናስበው ደግሞ እኛ ከሌለ ምንም ነገር የለም። ሁሉም የሚኖረው እኛ ስንኖር ብቻ ነው አይደለም። እና አንዳንዴ ትንሽ እንደው አሰብ ባረግን ሰዓት እንኳን ለራሳችን በልተን እንስራ፣ በባዶ ሆዳችን አንስራ። በእርግጥ እኔ እንደዛ እላችኋለሁ እንጂ እኔም እንደዛ ነኝ። ስራዬን ቆይቼ ልጨርስ ነው የምለው ማለት ነው። ግን ትክክል አይደለም፣ የራሱ ትክክል አይደለም። እና አንዳንዴ ለራሳችሁ ለራሳችሁ ሆኑ እላችኋለሁኝ። እና እንደዚህ አድርገን ለዘግ አድርገን እንተዋለን ማለት ነው። እንደዚህ ለዘግ አድርገን ከተሆነ በኋላ ከዛ በኋላ ላይ ደግሞ ስጋግር እንዴት አድርጌ እንደምጋግረው እንዴት ሆኖ እንደሚወጣ ደግሞ አሳያችኋለሁኝ። ከ2 ሰዓት 1 ሰዓት ተኩል በኋላ መልሰን እንገናኛላችኋለሁ ውዶቼ። መልካም ቆይታ ይሆንላችሁ። ተመልከቱ። አሁን ይሄን በመሰለ መልኩ አልብሰነዋል። እንደ ኮባ የተጠቀምነው የሀስ ቅጠል ነው። ይሄን ይመስላል። እንደዚህ ነፍቶልናል። አሁን ፍርናችን እንለኩስና ለ5 ደቂቃ ፍርናችን እናሞቀዋለን። ከዛ ለ5 ደቂቃ ከሞቀ በኋላ እናስገባውና ከታች እስኪጨርስ እንጠብቀዋለን። ከታች ጨርሶ ወደ ላይ ነፍቶ እስኪጨርስ ድረስ እንተውና ከዛ በኋላ ከላይ እንለኩሳለን ማለት ነው። እስኪ ወደ ፍርን እናስገባውና ደግሞ ተመልሰን ዳቦ ሲወጣ እንገናኛለን። እሺ ውዶቼ፣ ሹፉ ውዶቼ፣ ዳቦችን ይሄን በመሰለ ሁኔታ አልቋል። ደግሞ ለነሱ በጎን ኬክ ሰርተናል በዛውም ማለት ነው። እና ይሄን መስሎ ወጥቷል ዳቦችን። ማየጋገራችሁ ብሉ እሺ ውዶቼ። እና ላይክ፣ ሸር፣ ሰብስክራይብ አድርጉ። እያረጋችሁ አበረታቱ።